ለእግዚአብሔር ክብር ይሁንለት። ወገኖቼ ብድራትን መመልከት የሚለው የእግዚአብሔር ቃል ትምህርታችን አሁንም እንቀጥላለን። እስኪ ራዕይ ምዕራፍ 20 ቁጥር 15 እስከ ቁጥር 11 እስከ 15 ያለውን የእግዚአብሔርን ቃል አንብብ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ፣ የእሳት ባህርም ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። በክርስቶስ ኢየሱስ ያላመኑ አዲስ ፍጥረት ያልሆኑ እንደ እግዚአብሔር ፈቃድ ያልተመላለሱ የዚህ ምድር ዘመናቸውን ጨርሰው ወደ ቀጣይ ሲሻገሩ የሚጣሉት ወደ እሳት ባህር ነው። በዚህ ዘመን ሞት አለ ወይንም የዘላለም ጥፋት አለ ወይንም የእሳት ባህር አለ ብሎ መስበክ ሞኝነት የሚመስልበት ዘመን ነው። ሞኝነት የሚመስልበት ወይንም የማስፈራሪያ ስብከት የሚመስልበት ብዙዎች ባክህን አታስፈራራኝ፣ ስለ እሳት ባህር አትንገረኝ፣ ስለ ጥፋት አትንገረኝ፣ ስለ ሞት አትንገረኝ፣ ስለ ትሉ የማያንቀላፋ እሳቱ የማይጠፋ የሚለውን ጥቅስ ወይንም የእግዚአብሔርን ቃል እባክህ አትንገረኝ ብለው ብዙ ሰዎች ራሳቸውን ላለማስጨነቅ መልካሙንና ደግ የሆነውን የዚህን ምድር ከንቱና ኃላፊ ጠፊ የሆነውን ነገር ስለ መብላትና ስለ መጠጣት ስለ ብልጽግና እንዲነገራቸው ይፈልጋሉ። ነገር ግን ወገኖቼ ይሄ የሞኞች ስብከት ነው። ሰው ዓለሙን ሁሉ ያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ብሎ የእግዚአብሔር ቃል ይናገራል። ሰው ስለ ነፍሱ ቤዛስ ምን ይሰጣል? ሰው ስለ ነፍሱስ ምንድን ነው የሚሰጠው? ምንድን ነው የሚያካፍለው? ምን ሊሰጥ ይችላል? ምንስ ሰጥቶ ከዘላለም ጥፋት ከዘላለም ሞት ሊያመልጥ ይችላል? ስለዚህ የትኛውም ሰው በሰማይ የጽድቅ ብድራት ወይንም ደግሞ ሌላ ብድራት እሳቱ የማይጠፋ ትሉ የማያንቀላፋ ብድራት ሰው በሥጋው የሠራውን ያንኑ እንደሚቀበል ሳይዛነፍ በክርስቶስ ኢየሱስ የፍርድ ወንበር ፊት እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ውረሱ፣ እናንተ ርጉማን ለሰይጣንና ለመላእክቱ የተዘጋጀውን እሱን ውረሱ የሚባልበት ጊዜና ሰዓት ሩቅ አይደለም፣ እጅግም ቅርብ ነው። ስለዚህ ብድራትን እግዚአብሔር ሊከፍል ቀን ቀጥሯል። የተቀጠረ ቀን አለ። ብድራት የሚከፈልበት ቀን ተቀጥሯል። በሐዋርያት ሥራ ምዕራፍ 17 ቁጥር 30-31 ላይ እንዲህ ብሎ ይናገራል። እግዚአብሔርን ያለማወቅ ወራት አልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰው ሁሉ ያዛል፣ ቀን ቀጥሯልና። በዚያም ቀን ባዘጋጀው ሰዎች በዓለም ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። ቀን ቀጥሯል ይላል። እግዚአብሔር ቀጠሮ ይዟል። እግዚአብሔር ቀጠሮ አለው። ንስሐ ገብተው ከሱ ፈቃድ ጋር ለወገኑና እንደ ፈቃዱ እንደ ሐሳቡ ለሚመላለሱ የጽድቅ ብድራታቸውን ጳውሎስ ተዘጋጅቶልኛል ያለውን አክሊል ሊቀበሉ ሊሰጣቸው ቀን ቀጥሯል። እምቢ ላሉ አልመለስም ላሉ ላመፁ ባመፅ ለሚመላለሱ በክፋት ለሚመላለሱ በከንቱ ነገር ተይዘው ለሚመላለሱ ደግሞ አሁንም የሥራቸውን ብድራት ሰው የዘራውን ያንኑ ያጭዳል ይላል ገላትያ ምዕራፍ 6 ቁጥር 7-8 ላይ። ሰው በሥጋው የዘራውን በሥጋው ነው የሚያጭደው። ሰው በሥጋው ያደረገውን በሥጋው ነው የሚያጭደው። ስለዚህ ሰው የዘራውን ያንኑ ያጭዳል ስለሚል በሥጋ የተዘራም በሥጋ ሊታጨድ፣ በአመፅ የተዘራም የአመፅ ደመወዙን ሊቀበል እግዚአብሔር ቀን ቀጥሯል። ቀጠሮ ይዟል። ቀጠሮ አለ። ይሄ ቀጠሮ መቼ እንደሆነ አናውቅም። we don't know this appointment, that appointment አናውቅም። የምናውቀው ነገር የለም። የጌታ መምጣት ድንገት እንደ ሌባ እንደሚሆን ግን ጌታ ኢየሱስ የነገረንን ቃል ግን እናውቃለን። ያወራንን ግን እናውቃለን። ስለዚህ ወገኖቼ ብድራት የሚከፈልበት፣ ብድራት የሚሰጥበት፣ ብድራታቸውን ሰዎች የሚቀበሉበት ቀነ ቀጠሮ ተይዞላቸዋል። ወይ የጽድቅ ብድራት ወይ ደግሞ ለአመፀኞች ያመፃቸው ብድራት።
ስለዚህ ብድራትን ሰዎች እንዴት ነው የሚቀበሉት ካላችሁ፣ በእግዚአብሔር ጊዜ ነው ብድራታቸውን የሚቀበሉት። ብድራታቸውን ሰዎች የሚቀበሉት በእግዚአብሔር ጊዜ ነው። ስለዚህ እኔና እናንተ ዓላማ መር ሕይወት ይኑረን፣ ጽድቅ መር ሕይወት ይኑረን፣ እውነት መር ሕይወት ይኑረን። እንደ ፈቃዱ የሚኖር ማንነት ሊኖረን በእግዚአብሔር ጸጋ ልንደገፍና ልንታገዝ ይገባል ወገኖቼ። ታዲያ ብድራት እንዴት ይከፈላል ካላችሁ፣ በእግዚአብሔር የጊዜ ሰሌዳ። ታዲያ ብድራት እንዴት ይከፈላል ካላችሁ፣ ሰዎች በዘሩት ልክ ገላትያ ምዕራፍ 6 ቁጥር 7-8 ላይ እንዲህ ብሎ ይናገራል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል። በገዛ ሥጋው የሚዘራ ከሥጋ መበስበስን ያጭዳል። በመንፈስ የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል። ባንዝል በጊዜው እናጭዳለን። መልካምን ሥራ ለመሥራት አንታክት አለ ጳውሎስ ለገላትያ ክርስቲያኖች። ለመልካም ሥራ አታክቱ፣ የዘራችሁትን ስለምታጭዱት። መልካም ሥራን እየሰራችሁ መልካም ዘር ከዘራችሁ፣ ባለፈው በነበረኝ ቪዲዮ ሰው የዘራውን ያንኑ ያጭዳል የሚል ተናግሬያለሁ። ሰው የዘራውን ያንኑ ያጭዳል። መልካምን ሥራ የምንሰራና መልካም ዘር የምንዘራ ከሆነ ያንኑ ነው የምናጭደው። ክፉ ሥራ ሰርቶ የማይሆን ዘር እየዘራ መልካምን ነገር ማጨድ ወይንም ከእግዚአብሔር ዘንድ መልካምን ብድራት ለመቀበል የሚያስብ ሰው እሱ የዋህና ሞኝ ሰው ነው። መጽሐፍ ቅዱስ የሚናገረው ትክክል ስለሆነ መጽሐፍ ቅዱስ አመፀኞችና አመንዝራዎች የእግዚአብሔርን መንግሥት አይወርሱም ብሎ ሲናገር፣ አመፅን የሚዘሩ አመፅን የሚያደርጉ ክፋትን የሚያደርጉ ውሸትን የሚሰሩ በተለያየ መንገድ እንደ እግዚአብሔር ፈቃድ ሳይሆን እንደ ራሳቸው ፈቃድ የሚኖሩ እነሱ በፍጹም መልካምን ብድራት ሊቀበሉ አይችሉ። ለዚህ ነው ኤርምያስ ምዕራፍ 50 ቁጥር 29 ላይ እንዲህ ይላል፣ ቀስትን የሚገትሩትን ቀስተኞች ሁሉ በባቢሎን ላይ ጥሯቸው፣ በዙሪያዋ ስፈሩባት፣ አንድም አያምልጥ። በእስራኤል ቅዱስ ላይ በእግዚአብሔር ላይ ኮርታለችና እንደ ሥራዋ መጠን መልሱላት፣ እንዳደረገች ሁሉ አድርጉባት። በእግዚአብሔር ላይ በእስራኤል ቅዱስ ላይ ኮርታለች፣ በእግዚአብሔር ላይ ኮርታለች። እንደ ሥራዋ መልሱላት፣ እንደ ሥራዋ ስሩባት፣ እንደ ሥራዋ አድርጉባት፣ መልሱላት። በራዕይ ምዕራፍ 16 ቁጥር 6 ላይ እንዲህ ብሎ ይናገራል፣ እንደ ሰጠችው መጠን ብድራት መልሱላት፣ እንደ ሥራዋ 2 እጥፍ ይደረግባት። በቀላቀለችው ጽዋ 2 እጥፍ አድርጋችሁ ቀላቅሉባት ብሎ ይናገራል። እንዳደረገችው እንደ ሠራችው 2 እጥፍ አድርጋችሁ እሷ እንደቀላቀለችው ኃጢአትን አደበላልቃ እንደሠራችው፣ አመፃን አቀላቅላ እንዳደረገችው፣ ክፋትን አቀላቅላ እንዳደረገችው፣ ተንኰልን አቀላቅላ እንዳደረገችው እንደዚያው አድርጉባት። 2 እጥፍ አድርጋችሁ እናንተም ቀላቅላችሁ የኃጢአቷን ጽዋ አጠጧት። የኃጢአቷን ጽዋ 2 እጥፍ አድርጋችሁ ስጧት። ወገኖቼ ከባድ ነው ብድራት። ምናልባት ይህንን ድምፅ ይህን ቃል የምትሰሙ ወገኖቼ ጠንከር ያለ ነገር በመናገሬ የምትቃወሙ ካላችሁ እየተሳሳታችሁ እንደሆነ እንደ እግዚአብሔር ሰው ልነግራችሁ ፈልጋለሁ። ጠንካራውን ነገር ውደዱ ትባካችሁ። እግዚአብሔር ሲመክረን ሲገስጸን ሊያቀናን ነው። ከጥፋት ሊመልሰን ነው። ወደ ማስተዋል ሊያመጣን እንጂ ሊጎዳን አይደለም። ኤርምያስ ምዕራፍ 50 ቁጥር 15 ላይ እንዲህ ይላል፣ የእግዚአብሔር በቀል ነውና በዙሪያዋም ጩኹባት። እጇን ሰጠች፣ ግንቦቿም ወደቁ፣ ቅጥሮቿም ፈረሱ። እርሷንም ተበቀሉ፣ እንደ ሠራችውም ስሩባት ብሎ ይናገራል። እንደ ሠራችው ስሩባት፣ እንዳደረገችው አድርጉባት። ወንድሜ ጽድቅ ካደረግን አንተና እኔ፣ እህቴ ጽድቅ ካደረግን እኔና አንቺ የምንቀበለው የጽድቅ ብድራት ነው። ክፉ ካደረግነ ግን አሁን ለባቢሎን እያለው ያለ ኤርምያስ ምንድን ነው? ለባቢሎን እየነገራት ያለ ቅጥሮቿንም አፍርሱ፣ ተበቀሏት፣
እንደሰራችው ስሩባት ብሎ ለባቢሎን እስራኤልን ላዋረደችው ይነግራቸዋል። በራእይ ምዕራፍ 16-19 ላይ ታላቂቱ ከተማ በሶስት ተከፈለች፣ የአሕዛብም ከተማ ወደቁ። ታላቂቱ ባቢሎን የብርቱ ቁጣ ወይን ጠጅ የሞላባትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች ይላል። እግዚአብሔር የፍርድ ሰዓት እንዳለው ነው በእግዚአብሔር ፊት ታሰበች የሚለው። ስለዚህ ወገኖችን የናናንተ ዛሬ ብድራት እንዳለ አውቀን የጽድቅን ብድራት ለመቀበል የእግዚአብሔርን ፈቃድ አገልግለን የሕይወትን ብድራት ለመቀበል የቅድስናችንን የጽድቅ አገልግሎታችንን ብድራት ለመቀበል መልካሙን ሥራ ለመስራት እንደ እግዚአብሔር ቃል ለመኖር ለመጾምና ለመጸለይ ፈቃዱን ለማገልገል ራሳችንን ነፍስና መንፈሳችንን አሳልፈን እንስጥ። እግዚአብሔር ለጻድቁ መልካም ብድራት አለው። እግዚአብሔር ለጻድቁ የጽድቅ ብድራት አለው። ክብር ለኢየሱስ ክርስቶስ ይሁንለት ለዘላለም።